ሆስፒታል ውስጥ አይደለም ሮቦት የሚሰራ ማይክሮስኮፕ ካገኘን በቂ ነው። ማህደር እባላለሁ። ታርቀኝ እባላለሁ። ኢንተለጀንስ እንደዚህ አጠበቁ። ይህ ልጅ በጣም አስቸግሮኛል። ላይክ፣ ኮሜንት፣ ሼር። ሰላም ዩቲዩብ እንዴት ናችሁ? ተፍቻለሁ ይታወቃል። ቢያንስ አንድ 5 ወር 6 ወር ይሆናል እና በዛሬ ቪዲዮ እንግዲህ የመጀመሪያ ቭሎግ ነው ብዬ አስባለሁ። ይሄ ቭሎግ የሚሆነው ደግሞ ኦሪጂናል ላቦራቶሪ ሄደን እቃዎቹን የምናይ ይሆናል። ከጓደኞቼ ጋር ምን ኤክስፔክት እንደሚያደርጉ ሪያክሽናቸውን እናይ ይሆናል። አሁን እንግዲህ እየሄድን ነው እንደምታዩት። ብቻ ደስ ይላል። አናላይ ስለምንል ምናምን ነገር በዛ ላይ ደግሞ አዲስ ነገር እናያለን ብዬ አስባለሁ ምናምን ነገር እና አሁን እኛ የምናውቃቸው ላቦች ወይም ደግሞ ሚኒ ላብ የምንላቸው ሆስፒታል ውስጥ ያሉት ማይሰሯቸው እንትኖች ቴስቶችን የሚሰራ ይመስለኛል። በዚህ በትንንሽ ክሊኒኮች ደረጃ ትንንሽ ሆስፒታሎች ማይሰሩ ቴስቶችን የሚሰሩ ይመስለኛል። እሱን ኤክስፔክት አደርጋለሁ። አዳዲስ ማሽኖችን ነገር የምናይ ይመስለኛል። ሮቦቶች ኤአይ ይጠቀማሉ ብለህ ታስባለህ? ኤአይ እንኳን ሆስፒታል ውስጥ በጭራሽ ኢትዮጵያ ውስጥ ሆቴሎችን ውስጥ ራሱ የለም በብዛት እና ሆስፒታል ውስጥ አይደለም ሮቦት የሚሰራ ማይክሮስኮፕ ካገኘን በቂ ነው። እሱ ፍላውን ደርሰናል እና እስኪ ሶርድ ምናምን እንትን ፕሬቪዮ ነበር ና በቃ ሲራል እሻውን አይ ቲንክ አቅጣጫው በዚህ ሌባም ካለ የቲራት መነጽር አረ ገብተሻል ማለት የዛሬው ተረስታው ነው የምንሄደው። አሁን ጉጉት አድሮብኛል ለማየት ማለት ነው። አዲስ ነገር ቴክኒኮች ምናምን እናያለን ብዬ አስባለሁ። ማናቃቸው ነገሮች ይሄን የዩቲዩብ ቻናል ማለት ነው ላይክ፣ ኮሜንት፣ ሼር እያደረጋችሁ ስሜ ማህደር እባላለሁ። የሚልቲ ተማሪ ነኝ። ተከንዲ ስሜትን በግልጽ አላውቀውም፣ ግን ደስ የሚል ከጓደኞች ጋር ስለሆንኩኝ ደስ ብሎኛል። እሺ የተለየ ነገር ሊኖረው የሚችለው ሰጡት የተለያዩ ላቦራቶሪ ቴስቶች በመጠንም ብቻ በኳሊቲም ሊሆን ይችላል ከፍተኛ የሆኑ ሊሆን ይችላል ያስባሉ። ምክንያቱም ኦሪጂናል ስለሆነ አስ ኦሪጂናል ብዙ አይነት ቴስቶች ነው የሚፈጠሩት፣ ብዙ አይነት ኮሚኒቲ ነው የሚደርሱት እና በጥራትም ደረጃ አሪፍ የሆነ ላቦራቶሪ ይሆናል ብዬ አስባለሁ። ስሜ ታርቀኝ ይባላል። በጣም ደስታ ነው። ለመጀመሪያ ጊዜ ጉብኝት ሆኖ በጣም ደስ ይለኛል። አንዳንድ አዳዲስ ማሽኖች ይኖራል ብዬ አስባለሁ። አዳዲስ ቴስት ሜቶዶች
የተሻሉ ፕሮፌሽናል የሆኑ ባለሙያዎች ይገኛሉ ብዬ ተስፋ አደርጋለሁ። ላቦራቶሪው ደግሞ ከሌላ ላቦራቶሪ አንጻር ሞር ኳሊፋይድ ነው ብዬ ተስፋ አደርጋለሁ። እሱ እንኳን ኢትዮጵያ እንደመሆኑ ይገኛል ብዬ ተስፋ አላደርግም። ምክንያቱም ገና ኢትዮጵያ ሀገራችን እንደዛ ደረጃ የደረሰች አይመስልም። አውቶሜትድ ነው ማለት ነው። በፈለግን አካባቢ የራሳቸው በኋላ የሚያሳምርበት ይሰራል። የአጠቃላይ ዲፓርትመንቶች አሉ አይደል? የተለያዩ ዲፓርትመንቶች ከነሱ ውስጥ በጣም ሎድ የሚበዛበት ሎድ አለ ወይ በሚሰራው ኬስ እዛ ታይተ ሎድ አለ ዲፓርትመንት ሆኖ አብዛኛውን ወርክ ሎድ የሚበዛበት ፐርዴ በመስራት ሞለኪላር ነው ይሰራል። ይሄ ማሽን በቃ ሞለኪላር አፕስቴር ልንሄድ ነው። ሰከንድ ግሩፕ ፈርስት ግሩፕ ነበር በመጨረሻ ጨርሰን ወጥተናል ማለት ነው። ኢንተለጀንስ እንደዚህ አልጠበኩም። ለምን ታስቸገረው? ቆይ አንተ ተከራቴ እያልኩ ነው። የትራንስፖርት የሚችለን ቢጫ የለበሰው ልጅ ነው። ቢጫ የለበሰው ልጅ ነው የሚችለው።
እሺ የዩቲዩብ የዛሬው ቪዲዮአችን ይህን ይመስል ነበረ። ያው እንዳያችሁት ነው። ሰብስክራይብ እንዳይረሳ። ባትሪ ጋር እንጂ ቢያንስ እንዴት ነበር ላው ደስ ይላል። አሁን ያበደ ነው። ግን እኔ ስጠብቅ የነበረው ኤአይዎች ምናምን ያሉ ይመስለኛል። ኤአይ ሮቦቶችን የሚጠቀሙ መስሎኝ ነበር። አይ ኦሪጂናል ነው። ኦሪጂናል አንጻር ትንቄ የምትባለው ሮቦት የምሬን ነው። እነሱ ምናምን ነገር ቢኖሩ ሞር በቃ ያበደ ነበር። የሚከናወን አዲስ ሰማያዊ ፖሊስ አስታውቋል። እስልምና እምነት ተከታዮች ዘባል ከመገናኛም ወደ መስቀል አደባባይ የሚወስደው መንገድ ቅዱስ ዑራኤል ወደ